ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ሥጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአሜሪካን ሀገር የሰሜን ካናዳ አህጉረ ስብከት ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም የተከበሩ ለሚኩራ ክፍለ ከተማ በአዲስ አበባ ሀገረ ስብከት የለሚኩራ ክፍለ ከተማ ስራ አስኪያጅ መልአከ ምሕረት አባ ገብረ እግዚአብሔር፣ የተከበሩ መልአከ ሕይወት አባ ኤፍሬም ሐዲሽ የዚህ ታላቅ ቀድሞ ገዳም አሁን ካቴድራል አስተዳዳሪ፣ እንዲሁም ጊዜውን ለመቆጠብና በአግባቡ ለመጠቀም የሁሉን አበው መነኮሳት አስተዳዳሪዎች፣ የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ሥራ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች በእያንዳንዳችሁ ስማችሁ ብጠራ ደስ ይለኛል። ነገር ግን እግዚአብሔር ከቁጥር አይቀንሰንና ብዙዎች ስለሆን በአጠቃላይ ሁላችሁም ሊቃውንተ ቤተ ክርስቲያን እንግዲህ ከታላቁ ካቴድራል ከቅድስት ሥላሴም ሳይቀር ከብዙ የአዲስ አበባ አድባራትና ገዳማት ሊቃውንት የተሳተፉበት በዓለ ንግሥ ስለሆነ ሁላችሁም እንደየማዕረጋችሁ እንደምን አረፈዳችሁ፣ እንደምን ቆያችሁ። ለእናንተ ለምእመናን ጭምር ነውና እግዚአብሔር ይመስገን በሉ። እንኳን አደረሳችሁ። አዎ ሐዋርያው ቅዱስ ጳውሎስ መህጹር ዕለትየ ብለዋልና ሰዓቷ ለመጠቀም በተለይም ደግሞ እኛ ጥላ ላይ ሆነን ፀሐይ ላይ ያላችሁ ምእመናን አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ እንዳትሰለቹን ከታላቁ የዋሁ ደጉ ምሁሩ አባታችን የብፁዕ አቡነ አብርሃም ቡራኬ ሳታገኙ እንዳትሄዱ የተወሰኑ ደቂቃዎች ናቸው። እንግዲህ እዚህ የራቀውን አቅርበው የረቀቀውን አጉልተው አመስጥረው የሚያስተምሩ አይናማ መምህራን አሉ። እንግዲህ መጽሐፍ ቅዱስ እንደሚለው ከመስዋዕት ይልቅ መታዘዝ ነውና ለመታዘዝ ያህል ነው። ተወሰኑ ደቂቃዎች ያዙልኝ፣ ቶሎ ነው የማቆመው። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ። የዚህ ቃል ተናጋሪ በሰው አይን አንሶ የታየው በእግዚአብሔር አይን ግን እንደ ልቤ ተብሎ የተነገረለት ከነቢያትም በልዩ ሁኔታ ሰባቱ ሀብታት የተሰጠው የእሴይ ልጅ ንጉሠ እዝራኤል ነቢየ እግዚአብሔር ዳዊት ነው። በመዝሙር 111 ቁጥር 117 ላይ የምናገኘው ኃይለ ቃል ነው። ይህች ደጅ የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ።
የእግዚአብሔር ደጅ በዓለም ላይ በብዙ ህብረ መልክ የተሰሩ የተዋቡ ደጆች፣ ህንፃዎች አሉ። እነዚህ ከጊዜ በኋላ በተለያየ መልክ የሚፈርሱ እንደ ሁኔታው ደግሞ ድሆች የማይገቡባቸው በአደገኛ አጥር የሚታጠሩ አደገኛ ውሻ የሚታሰርባቸው ናቸው። ነቢየ እግዚአብሔር ግን ለይቶ ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ፣ ይህች ደጅ የእግዚአብሔር ደጅ ናትና ጻድቃን ወደ እርሷ ይገባሉ አለ። ምናልባት ጻድቃን ስንል ድንጋይ ተንተርሰው ጤዛ ልሰው ድምፀ አራዊትን ጸባ አጋንንትን ግርማ ሌሊትን ችለው ከሰው ተሰውረው የሚኖሩት ሳይሆኑ ስመ ክርስትና ሀብተ ውልድና የተሰጣቸው ነጋ ለኪዳን መሸ ለቁርባን ብለው ወነአምን በአሐዱ አምላክ ብለው አምነው የሚመጡ ሰዎች የሚገቡባት፣ የሚጸልዩባት፣ የሚፈወስባት፣ በረከት የሚያገኙባት ናት። እችም በብሉይ ኪዳን ያዕቆብ ያያት ናት። ያዕቆብ ከክፉ ነገር ሸሽቶ እግዚአብሔርን በጸሎት ጠይቆ ያየው ራእይ ነበረ። መሰላል ከምድር እስከ ሰማይ ተተክሎ ዙፋን ተዘርግቶባት ንጉሥ ተቀምጦባት አይቷት ነበረ በራእዩ። ያቺ ተንተርሷት ያደረችው ድንጋይ ተክሎ ቅባ ዘይት አፍስሶ ትንቢት ተናግሮባት ሂደዋል። ምን የሚል እዚህ ይታነጽ ቤተ እግዚአብሔር፣ የእግዚአብሔር ቤት በዚህ ይሰራል ብሎ ሄደ። እንግዲህ ቤተ ክርስቲያን ሰው ገንዘብ ስላለው፣ ሰው ዕውቀት ስላለው፣ ሰው ሀብት ስለበዛበት ሳይሆን በዕለተ ዓርብ በመልአኩ አማካይነት በወርቅ መነሳንስ ደሙ የነጠበበት እግዚአብሔር የወደደው እግዚአብሔር የፈቀደው ቦታ ላይ ነውና የሚታነጸው። ነቢዩ ይህች የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉአል። ምናልባት በበደላችን ምክንያት በኃጢአታችን ምክንያት በብሉይ ኪዳን እንደምናነበው እግዚአብሔር ከሰዎች ርቆ የሰዎችን በደል ከእግዚአብሔር ፊት ደርሶ በአፍኒንና በፊንያስ በኤሊ ልጆች እንዳየነው እንደምንማረው መጽሐፍ ቅዱስ ላይ እንደተጻፈው የኛ ኃጢአት በደል ካልሆነ በስተቀር ወይሄ ይልዋ አናቀጸ ሲኦል፣ የሲኦል ደጆች የማያነቃንቋት የማይደፍሯት ስብሐተ መላእክት የያሬድ ልጆች ውልደ ያሬድ ሰማያዊ ዜማ የሚያደርሱባት የሚዘምሩባት መላእክትን መስለው መላእክትን አህለው ከቆሙበት ሳይቀመጡ ከዘረጉበት ሳያጥፉ እግዚአብሔርን የሚያመሰግኑባት የእግዚአብሔር አደባባይ ናት። የእግዚአብሔር ቤተ መንግሥት ናት።
ምድራዊ ቤተ መንግሥት አንዱን ገድሎ አንዱ የአንዱን ስልጣን ለመውሰድ ዋጋ ከፍሎ ነው። የእግዚአብሔር ቤተ መንግሥት ግን ሰማያዊ ነው። ዮሐንስ በራእዩ ያያት ቤተ መቅደስ ናት። ይህች ትናንትና በቅዱስ ፓትርያርኩ በብፁዓን ሊቃነ ጳጳሳት ተባርካ ተቀድሳ ስም ወጥቶላት ለእኔና ለእናንተ ለአማኞች ለክርስቲያኖች የተረከብናት ሰማያዊት ቤተ መቅደስ ናት። በሰማያት የእግዚአብሔር ቤተ መቅደስ ይከፈታል፣ የቃል ኪዳኑም ታቦት ታየ ተብሎ የተነገረባት ይቺ ያዕቆብ ያያት የሰማይ ደጅ ናትና እንኳን እዚህ ቅዱስ አደባባይ ቅዱስ አውደ ምሕረት ሰበሰባቸው። እንኳን ደስ አላችሁ። እግዚአብሔርን አመስግኑ። አዎ ቤተ ክርስቲያን የድሆች መጠለያ ናት። አዝነው የመጡ ሰዎች የሚደሰቱባት፣ አንብተው የሚመጡ ሰዎች እንባቸው የሚታበስባት ስለሆነ ነው። ጻድቃን ወደ እርሷ ይገባሉ፣ የእግዚአብሔር ደጅ ናት የተባለ። በማንኛው ባለጸጋ በማንኛው ባለሀብት ቤት ሂዳችሁ የባሰ አልቅሳችሁ ትመለሱ እንደሆነ እንጂ ነቢየ እግዚአብሔር ዳዊት እንዳለው ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናውር፣ ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ። ባለጸጋ ስለ ባለጸግነቱ እሱ ይግባ የማይባልባት፣ ድሃም ስለ ድህነቱ ድሃ ነው እሱ አይግባባት የማትባል የእግዚአብሔር ቤተ መንግሥት ሁሉ በእኩል በረከትና ጸጋ የሚያገኝባት ናትና እንኳን ደስ አለን፣ ደስ አላችሁ። የማትነቃነቅ ናት። አንተ ኮክ ወዲ በዛቲ ኮክ አንጻ ለቤተ ክርስቲያን፣ አንተ ጴጥሮስ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ አለ እግዚአብሔር። በአባቶች ስልጣን፣ በነ ጴጥሮስ ስልጣን፣ በሐዋርያት ስልጣን፣ በሊቃነ ጳጳሳት ስልጣን፣ በመምህራነ ቤተ ክርስቲያን ስልጣን የተመሰረተች ፈተና የማያጣት በፈተና ማንም የማያሸንፋት የእግዚአብሔር ቤት ናት። እንደነገርኳችሁ በእኔም በእናንተ ኃጢአት እግዚአብሔር ተቆጥቶ መዘባበቻ ሊያደርጋት ፈልጎ ከእኛን ክብር ነስቶን ካልሆነ በስተቀር በገጠር ስትሄድ እኮ በንብ የምትጠበቅ እኮ ናት። በዘንድ የምትጠበቅ እኮ ናት። እንዴ ጅብ የሚጠብቃት እኮ ያ ሰው የሚበላ ጅብ ሳይቀር የሚጠብቃት ቤተ ክርስቲያን እኮ ናት። የማን ስለሆነች? ሰብእሰን ዘክቡር ውእቱ ኢያእመረው ኮነ ከመ እንስሳ ዘአልቦሙ ልብ። ሰው ክቡር ፍጥረት ነው ተባለ። ከክብር ሲያንስ ከሱ በልጠው ደግሞ እንስሳት የሚጠብቁባት የሚከቧት ናት ይቺ የእግዚአብሔር ቤተ መቅደስ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ነውና እግዚአብሔርን በመፍረት እግዚአብሔርን በማክበር ራሳችንን በመክሰስ ማንኛው ባለሀብት ጸጋ ላይ ራሳችሁ ሂዳችሁ አትከሱም። እዚህ መጥታችሁ ግን ጎንበስ ብላችሁ ተንበርክካችሁ ግንባራችሁ ምድር አስነግታችሁ ለማን ነው የምትሰግዱት? ለማን ሰግዳላችሁ? ስግዱ አጸደ ቤቱ ለእግዚአብሔር። በእግዚአብሔር አጸድ በእግዚአብሔር አደባባይ ስገዱ ነው የተባለው። እንዲህ እኮ ነው የተነገረላት። እንዲህ ዝም ብለን ትወራ አይደለም እኮ የምንናገረው። እግዚአብሔር ያዘዘን የእግዚአብሔር አደባባይ የእግዚአብሔር አጸድ ቅዱሳን የሚገኙባት፣ እኛ የማናያቸው ብዙ ቅዱሳን አሏት ውስጧ። ለዚህም ነው ምእመናን አዝነው ሲመጡ ከመናፍቅ በስተቀር ከጸረ ማርያም በስተቀር ቤተ እግዚአብሔር መጥቶ ተንበርክኮ በሃይማኖት በእምነት ራሱን መርምሮ
እዚህ መጥቶ ጸሎት አድርሶ የልቡን መሻት ያጣ ሰው አለ ወይ? እዚህ መጥታ አልተፈወስከም? እዚህ ተስለስለታ አልደረሰልህም? አልደረሰላችሁም? አልተፈወሳችሁም? እንዴ እግዚአብሔር እኮ የቅርብ አምላክ እኮ ነው፣ የሩቅ አምላክ እንዳይመስላችሁ። ለዚህ ነው ቅረቡ አብየሁ ወያበርህ ለክሙ፣ ወደ እርሱ ቅረቡና በብርሃነ ረድኤቱ ይጠብቃችኋል፣ የልባችሁ መሻት ይፈጽመዋል ያለው። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ። ይህች ደጅ የእግዚአብሔር ደጅ ናት። ጻድቃን ወደ እርሷ ይገባሉ፣ ጻድቃን በእርሷ ይነግሳሉ፣ ጻድቃን በእሷ ይከብራሉ። ንስሐ ገብተው ከኃጢአት ነጽተው አንደበታቸውን ከሐሰት ሰውነታቸውን ከኃጢአት ለይተው የሚከብሩባት የንስሐ እንባ በንስሐ እንባ የሚጠመቁባት እንባቸው ደግሞ ከንቱ ሆኖ የማይቀርባት የእግዚአብሔር አደባባይ ናትና ለዚህ ዕለት ለዚህ ሰዓት ላደረሳችሁ ሁላችሁ እንኳን ደስ አላችሁ። በተለይ የሕንፃ አሰሪ ኮሚቴ ጊዜያችሁን ሰውታችሁ ከምድሩ ይልቅ የሰማዩን ይበልጥብኛል ብላችሁ ይህንን ያስተምራችሁ አበው መነኮሳት፣ ይህንን ያስጨረሳችሁ አበው መነኮሳት ምንም እንኳ ግዴታችሁ ቢሆን እንቅሉ ጊዜው ፈታኝ ስለሆነ ሁሉን ችላችሁ እንኳን ለዚህ ቀን በቃችሁ፣ እንኳን ደስ አላችሁ። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ። እንግባ አትራቁ፣ አትራቋት፣ ቅረቡ፣ ግቡ። በአፍ አሁናችሁ አትሟት። ገብታችሁ በረከቷን ተቋደሱ። ገብታችሁ ዕጣኗን አሽትቱ። ገብታችሁ ጸበሏን ጠጡ። ገብታችሁ እምነቷን ተቀቡ። ክርስቶስ በምራቁ አብኩቶ ያስቀመጠው አፈር ያስቀመጠው ጭቃ ነው። እዚህ መጥተህ ስትቀባ ከለምጽ ከኃጢአት ለምጽ ትነጻለህ። የሁሉ ጸጋና በረከት ያለባት የጸጋ ግምጃ ቤት ናት። ደስ ይበላችሁ። በዚህች ጸጋ ግምጃ ቤት ነው የተሰበሰብነው። የሁሉ በረከት የሁሉ ጸጋ ያላት ናትና ምእመናን ከቤታችሁ አትውጡ፣ ወደ መርከቡ ግቡ። ውሽንፍሩ እንዳያገኛችሁ፣ በረዶው እንዳይመታችሁ፣ ደዌ እንዳያሸንፋችሁ ወደ ድህነት መርከብ ግቡ። ወደ ቀራንዮ አደባባይ ነው። ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ፣ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ሥጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ዕለት ዕለት ሳሊ ለነ ቅድስት በል። መጥተህ እዚህ ለምናት። የለማኝ ምርኩዝ ናት፣ የበሽተኛ ፈውስ ናት፣ ለታረዙ ሰዎች ልብስ፣ ለተራቡ ሰዎች ምግብ የምትሆን ናት። ዛ አንቀጽ እንተ እግዚአብሔር ጻድቃን ይበውኡ ውስቴታ። ስለነበረን ሁሉ አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን።